ቃል ውድ ሰላም ልጆች እንዴት ናችሁ? ይህ በቃል ፕሮዳክሽን እና ኢቨንት ተዘጋጅቶ በጣፋጮቹ ልጆች የዩቲዩብ ቻናል ላይ የሚቀርብላችሁ የልጆች ፕሮግራም ነው። እና ልጆችዬ ሳምንታችሁ እንዴት ነበር? አሪፍ ነበር አይደል? ጎበዞች። ስለዚህ ዛሬም ተረት እነግራችኋለሁ። ተረት። በድሮ ጊዜ የሚኖር አንድ ውሻ ነበረ። ውሻው በአካባቢው በጣም ይሯሯጥ ነበር እና ደግሞ አስቸጋሪ ነበረ። ከዛ ልጆችዬ ውሻው ምን አረገ መሰላችሁ? አንድ አካባቢ ላይ ከሱ አካባቢ ርቆ እየተዘዋወረ ሄደ። ከዛ በኋላ ክፍት ቤት አገኘ። ልጆችዬ ክፍት ቤት ሲገኝ ዝም ብሎ ዘው ተብሎ ይገባል እንዴ? አይገባም ጎበዞች። ውሻው ግን እቤት ውስጥ ዘው ብሎ ገባ። ከዛ ግን እቤቱ በመስታወት የተሰራ ነበረ። እንዳለ በዚህም በአራቱም አቅጣጫ መስታወት ነበር የነበረው። ልክ ውሻው ከገባ በኋላ በዛ መስታወት ውስጥ ራሱን ማየት ጀመረ። የመስታወት ጥቅም ምንድነው ልጆች? ራሳችንን መልሰን ለማየት አይደል? በአራቱም አቅጣጫ መስታወት ስለሆነ ውሻው ከገባ በኋላ በአራቱም አቅጣጫ ብዙ ውሾችን ማየት ጀመረ። ውሻው በጣም ፈራ። የሁሉ ውሻ እሱን ሊነክሰው ሊበላው መሰለው። ከዛ በኋላ በድንጋጤ መሮጥ ጀመረ። ሲሮጥ እነዛም ውሻዎች አብረውት እየሮጡ ይታዩታል። ምክንያቱም ለምን ነበር? መስታወት ላይ ነበር የሚታየው። እሱ ሲሮጥ መስታወት ላይ ያሉትም ውሻዎች አብረውት ይሮጡ ነበር። ከዛ ውሻው ፈራ፣ በጣም ፈራ። የተከለከለ ቤት ውስጥ ቀድሞ የገባው ራሱ። ከዛ ደግሞ እንደገና ተመልሶ ፍርሃትም ራሱ ላይ አሳደረ ማለት ነው። ውሻው ከመፍራቱ የተነሳ መጮህ ጀመረ። ጮኸ፣ ግን የሚሰማው የለም። ቤቱ ደግሞ አራት ማዕዘን ስለነበር የእሱን ድምፅ እያስተጋባ ይባስ ውሻውን ማስፈራራት ጀመረ። ውሻው በጣም ፈራ። ከዛ በኋላ ልጆችዬ ምን አረገ? እነዛን ውሻዎች ለመግደል አስቦ እየሄደ ከመስታወቱ ጋር መጋጨት ጀመረ። እነሱን የጎዳ መስሎት እኮ ነው። በዚህ ሲጋጭ፣ በዛም ሲጋጭ፣ በፊት ለፊት ባለውም ጋር ሲጋጭ ውሻው ከዛ መጨረሻ ላይ ደክሞት ራሱን ስቶ ሞተ ማለት ነው። ስለዚህ ልጆችዬ ሁሉ ጊዜም ቢሆን ሰውን ለመጉዳት ካሰብን ወይም ደግሞ ሌሎች እንስሳትን መጉዳት ካሰብን ቅድሚያ ማን እንደሚጎዳ ማሰብ፣ ደግሞ ከመጉዳት ይልቅ ማስተማርም መማር አለብን። ተረቴን መልሱ፣ አፌን በዳቦ አብሱ። ስለዚህ ልጆች እስቲ ማን ነው በስትክክል የሰማ? ጎበዝ። በስትክክል ከሰማችሁኝ አሁን ደግሞ የምጠይቃችሁን ጥያቄ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ከአካባቢ እየተዘዋወረ ሁሌ የሚረብሸው የሚበጠብጠው እንስሳ ማን ነበር? ሁለተኛው ጥያቄ ደግሞ ውሻው እቤት ውስጥ ከገባ በኋላ ይበልጥ ያስፈራው ምንድን ነበረ? የመጨረሻው ጥያቄያችን ደግሞ ዛሬ ከዚህ ምን ተማርን? መጨረሻ ላይ ምን እንደተማርን ነግሬያችሁ ጎበዞች። ዛሬ ደግሞ ምን ተማርን የሚለውን በራሳችሁ ሀሳብ ኮሜንት ላይ ጻፉልን። ቻው ልጆች፣ ወዳችኋለሁ።